ለሰላሳ የእውነቴን ነው ለሰላሳ ምናምን ዓመታት ማለት ነው። የእውነቴን እኮ ነው። እናቴ ትሙት የሁሉ ህዝብና ይህን ታላቅ ሀገር እያለን የባህር በር የለን። ይሄ የባህር በር ግዴታ ነው፣ ግድ ነው። እናቴ ትሙት እንደው ጊዜው ነው አይደለም የሚለው ላይ ነው እንጂ ማውራት አለ። የባህር በር 3 ሚሊዮን እኛ ይኸውልህ 120 ሚሊዮን ሆነ መግባባት ስላልቻለን 3 ሚሊዮን ተግባብቶ ባህር ይከለክልሃል። እና ደንቆሮ ደግሞ ማን ነው ታዲያ? እኛ ደንቆሮች ነን። ተማርንም አልተማርንም ደንቆሮች ነን። በጣም በቂ አንድ ነገር ልንገርህ፣ ኢትዮጵያ የባህር በር ያስፈልጋታል ቢያንስ ለ3 ዓመት። እንደ የራሴ ባህር በር ያስፈልጋል። ምን ነው ለ3 ዓመት? ኖ አዳምጠኝ። እስቲ ልጨርስ፣ እንደው በፈጣሪ አምላክ ልጨርስ። እስቲ አዳምጠኝ ልጨርስ አንዴ። ይኸው ኢትዮጵያ አንድ አበባ እስከዛው እንዲህ በቂ ግን ለምን ነው እንዳወራ ሰለቸኝ ጭራሽ ለወሬው። ኢትዮጵያ የባህር በር ያስፈልጋታል ባሰብ በኩል ግን ለ3 ዓመት ነው። እንዴት በለኝ። ለ3 ዓመት ነው የባህር በር የሚያስፈልጋት? አዎ ከዛ በኋላ እኮ የሻዕቢያ መንግስት ከወረደ በኋላ በተዘዋዋሪ ትግራይ ትግርኛ የሚመራቸው ትግራይ ታውቃለህ። በቃ ሻዕቢያ ኢሳያስ ከወረደ በኋላ ኤርትራን የሚረከባት ትግራዋይ የሆነ ኤርትራዊ ነው ፓስፖርት እና እሱ ሲመጣ ደግሞ እናስለቅቃቸዋለን። ምክንያቱም ሉዓላዊነት ጥሳቸዋል። አሁን ግን ጣሱ ለ3 ዓመት ገባ። እንዴት እንደሆነ እየገባ የሰዎች ታፕታፕ አድርጉ፣ በእናታችሁ ታፕታፕ አድርጉ። እዚህ ያላችሁ ታፕታፕ አድርጉ። ማለት ባየ ደም ሰጠው እዚህ ያላችሁም ስጡ እንጂ ጄሪ ግን ገብቶሃል። በቃ አልተረዳህም? አሁን ገብቶኛል። እኛ ትግራዋይ የምንፈልገው ለኤርትራ መንግስት ካመጣን በኋላ አንድ ትግራዋይ ኤርትራ እንዲገዛ አንጥተህ ነው። እሱ ስልጣን ላይ ከወጣ በኋላ ባህሯን ቀስ ብላችሁ ትለቁና እንደ ጅቡቲ በክራይ ለምን ሉዓላዊነት መዳፈር እኛም አንፈልግም። ማንም ትግራዋይ የኤርትራ ሉዓላዊነት እንዲደፈር አይፈልግም። ግን ችግሩ ምንድን ነው? ከሻዕቢያ ከህግደፍ ጋር እሱ እንዳለ የሽማግሌ ስብስብ በቂ ለ3 ዓመትማ ከሆነ ያው እኮ ነው። ኖ ለ3 ዓመት ትግራይ ኢትዮጵያ ናት። ኢሳያስን ለማስወገድ እኮ ነው። ለ3 ዓመት ትገባላችሁ ምናምን 3 ዓመት ትጠቀሙበታላችሁ። ከዛ ትግራይ ትግርኛ የሚባለው የትግራይ ተወላጅ ሆኖ ኤርትራዊ ፓስፖርት ያለው አንድ አለ የተመረጠ ሰው ስሙን አልነግርም። አሁን እሱ መጥቶ ስልጣን ላይ ቁጭ ሲል ከባህሯ ቀስ ብላችሁ ትወጡና ያው እንደ ጅቡቲና እንደ ኢትዮጵያ የምትገበያዩት የለም። ያንን የባህር በነገራችን ላይ ማለት ነው የባህር በር ቢኖረን ታውቃለህ ክርስቶስን ይሄ አይኖርም። አንዴ ስማ እስኪ እባክህ ዝም በል አንዴ። አንተ እኮ የማርያም መንገድ ሲሰጠህ እኮ አንተ እኮ ጠቅለል ነው የምትወስደው የኢየሱስን ጭምር እንዴ። ጅቡል መና ላይ ሰማክም ትለኛለች። አሰብን ከያዘው ጊፍተር ነው የሚሆነው። በቃ አሰብን እንደ እያንዳንዱ እዚህ ጋር ታፕታፕ አድርጉ 4 አበባ 6 አበባ አንበሳ ምናምን የሚል የለም። ሁሉም አንበሳ ነው የሚሆነው እንዳለ። ዋናው እንትን የሚባል ነገር አለ። ዝንጀሮ ምን አለች ይባላል መሰለህ? መጀመሪያ መቀመጫዬን ይባላል። ላምፓዲና አንተ እንደ ቆይ ላምባ ፎሎ አላረኩም እንዴ? አንተ ደነዝ ላምፓዲና ነው እንደ መጥቶ አንተ ጋር የሚሰጥህ አንተ አንበሳውን አውርዶት ይላይግራ ቁጥሩ ለምን ማይጨምሩ እዚህ ጋር ዝም ብዬ ከካምበል ፀጉሩን ሲቆረጥ ነው አእምሮ አስተሳሰቡ የተቆረጠው። አንተ ኢየሱስን ተቀብሎ ነው ፀጉሩን የቆረጠ። ተው ሰው ወደ ፈጣሪ እንትን ሲል እንደ አትች አንተ ላምፓዲናን አንተ አታውቀውም። እሱ ኢየሱስን ቢቀበልም ኢየሱስ እሱን አይቀበልም። ምን ነው የማውቀው? ምርጥ ሰው እናቴ ምርጥ ሰው። አታውቀውም አንተ ላምፓዲና። ቤተሰቦች ታፕታፕ አድርጉ እንጂ እና አሁን እንዴት ነው የኔን አስተሳሰብ ወደድኩ። ለ3 ዓመት ለ4 ዓመት ኢትዮጵያ ኤርትራን ወራ ትይዝና ከዛ ኤርትራ መንግስት ካቋቋመች በኋላ ከሱ ወተን እንደ ጅቡቲ ሰላም የሆነች ሀገር መመስረቱ ምናምን አልተመቸም። ይኸውልህ የኢትዮጵያ ሕዝብ ያም ሆነ ይም ሆነ አንተ እንደምትለውም ቢሆን ሌላ ጦርነት ይመጣል። እሱ አያስፈልግም። ዋናው ግን ምን መሰለ ለ3 ዓመት ራሱ ወደባችንን ብናስመልስ አሁን አንተ የምታስበው አስተሳሰብ ይለወጣል። ለምን መሰለህ? እኛ ረሃብ እኮ ነው የሚያባላል። ምቀኛ ያደረገን ምን ይመስላል? ችጋር እኮ ነው። ታውቃለህ አይደል? ችጋር እኮ ነው ምቀኞቹ ያደረገን። ችጋር፣ ድህነት፣ ችጋር ምቀኞች አድርጎናል እዚህ ምድሪቱ ላይ ማለት እና አሁን የዚህ ችጋራችን መንስኤ ደግሞ
የሰራነውን የለፋነውን የደከምነውን እንዳለ ሟጠን ለባህር በር ለጅቡቲ እንዳለ ትለፋለህ ለጅቡቲ እንዴ ምን ነው አንደኛውን የራስን ነገር ትይዛለህ። ይሄ ሁሉ ታፕታፕ አድርገህ ስትሰጥ እዚህ ጋር አንበሳ ያለም ለማና እያንዳንዱ ጊፍተር ሆኖ ነው የሚመጣው። ለዛው ስዋል ግን በቀኛ የባህር በር ቢኖረን ባህር ዳርቻ ላይ የሚሰራው ህንፃ የሚሰራው የኮሪደር ልማት አስበዋል። ለስደትስ ቢሆን ህዝቡ መሰደድ ከፈለገ ምን ባራ ቆርጠው በዛው እናቴ በሀገሬ ባህር በር እንዴ የሆነቱን እኮ ነው እንዴ በዛ በኩል አገቱኝ ያዙኝ። የኢሬቻን በዓል አሰብ ላይ ስናከብር እናቴ ይከበራል ደግሞ አስበዋል። የምን ወንዝ ዳር የምን ኩሬዋ ፍለጋ ነው? ቀይ ባህር ላይ ቄጤማችንን እያረጠብን እርስ በርስ እንረጫጫታለን እንጂ እናቴ እንዲህ አይነት ነገር አይመጣም። አሁን የምንበሻሸቅበት ነገር እንዳለ እኔ ክርስቶስን ባህር በር ቢኖረን ማለት ነው አይኖርም። እኛ እኮ እርስ በርስ እኮ የሚያባላን እኮ ችጋር፣ ስራ ማጣት ምናምን። ስለዚህ ስራችን ምን ሆነ? ጥላቻ። የባህር በር ደግሞ ለዚህ ህዝብ ደግሞ አንደኛ የራሳችን ነው። ምን ሆነ ነው 120 ሚሊዮን ህዝብ ይዘ ማለት ነው 3 ሚሊዮን ህዝብ ያለው ባህር ሲከለክል ምን ያህል ደደብና ምን ያህል አንድ መሆን ባንችል ነው። እንዴት ምን ያህል ደንቆረን ነው 120 ሚሊዮን ህዝብ ይዘን 3 ሚሊዮን ህዝብ ባህር ነጥቆ የባህር በር ወስዶብህ ትክክል እና አንድ መሆን አለብን። አሁንም እኔ የኢትዮጵያ አንድ ብትሆን ለአፍሪካ የምትተርፍ ሀገር ናት። ግን ምንድነው ችግሩ? እኛ ተምረንም ደደብንን ሳንማርም ደደብንን። ግን አሁን መስተካከል አለበት በለው። ማን ነው ላምባ? ምንድን ነው የገጨኝ? አንተ ማን ነው? ላምፓዲና ነው እናቴ። ይሄ ልጅ ብሎክ ላድርጎ። ይሄ ከካምን የሰጠሁትን እኮ ነው ለአንተ የሚሰጠው እንዴ ኩማር በለው በቂል ተከጭ ነው። በዚህ በኩል ያላችሁ ምንድነው እንዳለ አሁን አይ አይደለ አንተ ጋር ነው ያለ የባህር በር ያለው ሰው ነው። እዚህ እኮ የለም እኮ እንዳለ ገና መናጢው አረታታ እንዳለ በቃ ታብታብ እያደረገ ነው ህዝቤ። ኧረ ጊፍት ማት አንተ እከካም እኔ መቃብር ቦታ ነው መስለ እዚህ መታ አበባ መስጠኝ እየጎበኙ ነው በአበባ ላምፓዲና ራሱ እኮ ነው ወደ ጉዞ ወደ ቀይ ባህር እያለ ነው። በቀን ይዘን ወደ ቀይ ባህር ጅቦዬ እኛ መስተካከል አለብን። ማራባት ይመች። አንተ 34 ምናምን ሌቭል ላይ ያለ ሰው ነው እንዳለ እዚህ የደረሰው ነው በሰጠሁት ነው። አንተ ዝንጀሮ ዩቲዩብ ላይ ያለውን ቪዲዮ አጥፋ በፍጥነት ነው የሚለኝ። በፈጠረ ነው ከድር የተፖሰተ ነገር አይጠፋም እኮ ያማ አለ እንዴ ራስን ጠብቃ አታውራ። ከድር ማን ነው? ከድር ናታ ከድር ፋን ያውኗ ብልጽግና ወከብ አዲስ አበባ ገብቶ የአፍሪካ የወጣቶች ሰብሳቢ ሆኖ ማን ነው እንዴ? ከደተው ከድር አበሻና ተናገረውን የተናገሩኝ ስለማያውቅ አትናገር። ምርጥ ሰው ነው ዳቴ ምርጥ ሰው አሪፍ ሰው ነው። በተለይ ደግሞ የሀገሪቱ ውስጥ ህግ እንዳለ ምናምን የተናገረው ያየውን ነገር ነው። ደስ ብሎኛል። ብልጽግና ላይ ነን አለ። ሪከርድ እያደረገ ነው። አረ ከድር እኔ አልሰማውም ሲጀምርቶ እዛ መጥቶ ማውራት ጀመረ። አንተ ሽልጥልጥ አንተ ስልባባ ያው ዩቲዩብ ላይ ይለጠፋል። ምንድነው ለምን እንደዛ ይላል? እና የደብራችሁም እንደ 2050 ምን ሆናችሁ ነው? ቆሾ ቆምቦሬ ይላል እዚህ ጋር በቂ ግን ምን ታረጋችሁ? እንዴ ዘመቱብህ? እኔ እኮ ዘምቶብኝ እኮ አይደለም። ለኔ ያላቸው ፍቅር ትንሽ የተለየ ነው። ዝም ብሎ የማኩረፍ እኮ ነው። ይመጣሉ ተዋቸው ቀስ ያረገፉ ነው በቃ እና በቂ እና እኔ ደግሞ ደስ የማይለኝ አስተሳሰብ አለ። አሁን ኢትዮ ኤርትራ ጦርነት ምናምን ሲሆን የጦርነት ሳይመጣ በሰላማዊ ነው። ጦርነቱማ ግድ ነው ግድ አይደለም። ጦርነት እኮ ግድ አይደለም። ጦርነት ራሱ እኮ የድድብና መነሻ ነው። አይ ጦርነትማ ግድ ነው አባቴ።
አይደለም ጦርነትን ራሱ የሚያመጣው ድድብናና ነጭ ችጋር ነው። የእውነቴን ነው። እንደው እኛ የእውነት መሬት አተን ነው በመሬት የምንጣላው፣ ሀብት አተን ነው በሀብት የምንጣላው አይደለም። ግን ቆይ አሰብን ታዲያ ስታስመልስ በምንድን ነው? በጸሎት ነው አይደለም? እሺ ሙከረው እምቢ ካለ ውሃ ውስጥ ንከረው ትላለህ። አሃ አሁን ገባኝ። በስነ ስርዓት በጸባይ ንብረት መልስ ትላለህ። አይ እምቢ ካለ እንዴ ማይቀር ነው። ከዛ ውጪ ግን ጦርነት አስፈላጊ አይደለም። ለምን መሰለህ? እሺ አሰብ እንኳን ቢመለስ ለአሰብን ለማስመለስ ራሱ የሚወጣው የጦርነት ገንዘብ ከዛ በኋላ በአሰብ ከስንትና ስንት ዓመት በኋላ ነው የሚመለሰው። ጦርነት እኮ በጣም እኮ አውዳሚ ነው። ከዛ በላይ ደግሞ የማይመለስ ነገር አለ። የሰው ነፍስ ያወድማል ጦርነት። አንድ ነገር ልንገርህ፣ ኢትዮጵያና ኤርትራ ጦርነት ቢገጥሙ ከአንድ ወር ከሁለት ወር በላይ ጦርነት አያደርጉም አሰብ ለመያዝ። ማን ነው የሚያሸንፈው? እንዴ ኢትዮጵያ ናታ። ትቀልዳለህ እንዴ? ታላቅ በጣም እናት ታላቅ ህዝብ ነው። ግን በነገራችን ላይ እኔ ደግሞ ስማ ዘመን እኮ ነው ያቆሸሸን እንጂ እኮ ኤርትራውያን እኮ ማለት ነው ዲኤንኤ ምናምን ቢመረመረኛ እኮ ናቸው እነሱም እኮ ገባ። ግን ዘመን ትንሽ ዘመን ብቻ አይደለም ባለስልጣናቶቹ አዳምጠኝ፣ ኤርትራ ውስጥ ያለፉት ባለስልጣናቶች እነዚህ እነ ኢሳያስ ምናምን ለፍርድ ከቀረቡ በኋላ የኤርትራ ጄኔራሎች እንዳለ ተጠራርገው ወደ ፍርድ ከሄዱ በኋላ እነሱም ሌላ ወጣት ኤርትራዊ አገር መሪ መጥቶ አስብ። ያው እኛ እሱን የምናደራጀው ግድ የለም። ትግርኛ ተናጋሪ የሆነ አንድ ብልህ ትግራዋይ የኤርትራ ፓስፖርት አስይዘን አገር እንዲመራ እናደርገዋለን ኤርትራ ጋር። የዛን ሰዓት የኢትዮጵያ ጦር ሙሉ ለሙሉ ከአሰብ ይወጣል፣ ከ3 ከ4 ዓመት በኋላ ማለት ነው። ከዛ አዲስ ድርድር እናደርጋለን። አዲስ መንግስት ነው ያለው። የአሰብን ባህር የምትጠቀሙት ልክ እንደ ጅቡቲ ይሆናል። ገባ አይደል? በቂ እነማ ማለት እናንተ ኢትዮጵያውያን። አንተ ምንድን እንዴ ስልጣን ከተያዘ በኋላ እንዴ ትግርኛ ተናጋሪ ስልጣን ላይ ከመጣ በኋላ በቂ እንዴ የሰው ለዋላው ያገር እንደዚህ። ቆይ እሱም በኋላ እናወራለን። በቃ አሁን ወደ እንትን እንሂድ፣ ወደ አሰብ ጦርነት ችግር የለውም። እኔ ቤቱን በኩል በእናቴ በኩል ታውቀዋለህ እኮ አይሽ እንደዚህ አይነት አይሆንም። እንደዚህ አታውራ። ኧረ ልብ ነገር ስጡ። አበባ አይደለም ወይ አንድ ልብ ወይ እንትን ያንተ ነገር ምንም ነው የማይገባው። ይሄማ ግድ እኮ። ለማንኛውም ለሁላችሁም፣ ለትግራይ ህዝብም፣ ለኦሮሞም፣ ለአማራም፣ ለሁሉም ለኢትዮጵያ ህዝቦች ግድቡ እንትን ይሄ ቦታው ያስፈልገናል። የእውነቴን ነው። ቦታው ያስፈልጋል። ያ ነገር ደግሞ ከመጣን እርግጠኛ ሆኜ የምነግርህ ወጣቱ ስራ ቢያገኝ ነገሩ እኮ ስራ አሁንም እኮ ስራ እኮ አለ እኮ የሚበሉት እኮ በዝተው እኮ ነው። በዩ በዛ ሆነም ቀረም አሁን ትኩረታችን የት ነው መሆን ያለበት? እንዴ ኩማር ማን ነው ይሄ ሰውዬ? ኧረ በስመ አብ እዚህ ያላችሁ ለምንድን ነው የማሰጡት? እኔ ከፈለገ አሰብ ለምን ሳይመለስ አይቀርም? እዚህ ስጡ፣ እዚህም ስጡ። መረኝ እኮ እንዳለ እኔን እኮ ኤርትራዊ እኮ ነው ያደረጉኝ። ኩማር የሚል ኦሮሞ ነው መሰለኝ። በቂ የኛው የኢትዮጵያ ፍቅር ያለበት። ኧረ ብሎክ አድርገው ወይ ብሎክ ላድርገው። ኩማ አድርገው የምን ኩማ ነው ደግሞ? እንዴ ጅቦዬ ሴት ነኝ አላለችኝ? ቆይ ፎሎ ላድርጋት። እንዲች ነው ወደ ትዳር አይደል ሸክ ሴትኛ ማዕረ ፎሎ በውስጥ በዚህ በኩልም ሃሎ በይኝ፣ የኔ ቆንጆ ሃሎ በይኝ። እንዲህ የኔ ፍቅር ሴትኛ አላለችም? እዚህ ያላችሁ እሺ፣ ታፕታፕ አድርጉ። እኔ ያለ በለዚያ ነቅዬ ነው የምወጣው። በጣም ነው የምናደደው። እናቴ ሌላው ጅቦ ያሸንፈኝ። አሁን ስለ አሰብ እናውራ እባክህ። ወንድ አሰብ የራሱ ጉዳይ ነው እንዴ? አሰብ ሲባል ኢትዮጵያዊነት ክብራችን እኮ ነው። አሰብ ትላልቅ አባቶቻችን አደራ የሰጡን የባህር በር እኮ ነው። ባድዋ በዓል ላይ አላየም ሲናገሩ የነበሩት? አደራ ከንጉሳት እስከ መንግስታት
የተፈራረቁበት አደራ ጫንቃችን ላይ ያለ ወጣቶች ከሆነ አሰብ ምን አገናኝ ታዲያ? እኔም አንተም ስለ አሰብ ነው የምናወራው። አንድ አይነት ወሬ ነው የምናወራው። ለምን ለአንተ ለይተው ጊፍት የሚሰጡ ማነሽ? ባንዳ በላቸው እንዳለ ባንዳ ናቸው እነዚህ ሶልዳቶ። ግን አንተ የሆነ ይቅርታ የመጠየቅ አዝማሚያ ላይ ብትሆን ደስ ይለኛል። በቂ ኧረ ለምን ይቆራል ወገራ አይበሉም እየዞሩ ተው በቂ ታፕታፕ አድርጉ። አሁን እዚህ የኔ ሰዎች ለምንድን ነው እጃችሁ እንኳን ታፕታፕ አድርጉ፣ ችግር የለውም። አንድ የሚያደርገን ነገር እኮ እየመጣ እኮ ነው። በቂ እስከ 3 ዓመት ነው። ከዛ በኋላማ እንደ ማንኛውም ሉዓላዊነት አክብረ እንደ ታላቅ ሀገር አክብረ ቀስ ብለው ልቅ ትላለህ። እጃችን ልዩ የምትበይ ነበቱ አፍሽን ከምከፍቺ ሰው ደህና ሰው ጊፍት እየሰጠ ይሳደባል። ባዶ አፍሽን መተሽ እንዲሁ እንዴት ሲያስጠላ። ውጨች ሂጂ እዛ ቦካ ታፕታፕ አድርጊ ሄደሽ። ያችን የአሁኗ ልጅ አሁን እዚህ መጣ የተሳደበች ራሱ እንትን ጊፍት ብሰጥ ችግር የለውም። ማን ተሳዳቢያት መስለኝ ጨዋ ነች። ጌታን ተሳዳቢያት መስለኝ ጊፍተር እኮ ጨዋ እኮ ነው። ባዶ ጭንቅላት ባዶ ኪሱ እኮ ነው አፉን የሚከፍተው። ወይ ሰጥ ወይ አስጥ ቲቲን ታፕታፕ አድርጉ ቤተሰቦች። በቂ ቅጣው እያሉኝ ነው። በቃ እንዴት ትወርካለህ? አሁን ከተቀጣ አንድ ለባዶ ነው ያሸነፍከኝ እኮ። አሁን ከተቀጣ ግን ትወርካለህ። ከ3000 በላይ ከሆነ ምን ችግር አለው? ከፈለክ እንትናን ማናት እንትናን ይዤ መጥቼ እንዲህ ቁመት ትወርካለህ። እንዴ 3000 በላይ ካገኘ እኔ ችግር የለብኝም። ታፕታፕ አድርጉ እስኪ ታፕታፕ አድርጉ። ለዞም እንውሰድበት። በቂ ላስተወርከው ጌታ حرام ولا حرام ايش هذا حركات ቶሎ በል። አዎ እኔ ተወርካለሁ፣ ችግር የለውም። እንትን አድርጉ ታፕታፕ አድርጉ ሁላችሁም እዚህ ያላችሁ። እሺ በቃ ጣታ ያላችሁ ራውያን ኦሮሞዎችን ስትማርኳቸው እንጣላለን። አትጥራ እንዳሁን የሀገር ጉዳይ የሚጽፉትን ነው። እዚህ ኤርትራ እንኳን የሚማርከው ኢትዮጵያ አይኖሩም፣ ፍጹም አይኖሩም። ጦርነቱ ግን አንተ ይካሄዳል ብለህ ታምናለህ? ከልብህ ድብና አድርጎ ነው የሚካሄድ። ምን ሆነ? እኔ ግን ጦርነቱ አይካሄድም ብዬ ነው። እናቴን ይካሄዳል። ቀልዳለህ። እኔ እንደዛ ነው ማምነው። የሆነቴን ዛቻውን እያየ ነው እየተከታተልክ ነው። ግን ነው ሶሻል ሚዲያ ላይ እኮ ያለው እኮ ዝም ብሎ ቀዘናሙ ነው። አሁን እዚህ ሶሻል ሚዲያ ላይ ውንጥ የሚለው የለበትም እኮ። ለምሳሌ ኤርትራ የኢትዮጵያ ሉዓላዊነት ማለት ነው ተዳፍራ ገብታ የኢትዮጵያን መሬቶች ወራለች። አሁን ዝም የሚል ይመስላል። አልወረረችም። ኢሮፕ እኮ ገብታለች። አታውቅም? ይሄን አላውቅም። ባድመ ውስጥ እኮ አለች። ዛላምበሳ ውስጥ እኮ አለች። እንዲህ በቃ አታውቅም? ይሄንን እኔ አላውቅም። የእውነት አላውቅም። አንተ ኢትዮጵያ አይደለም፣ በቃ ኢትዮጵያ አይደለም። ይሄን እንዴት ሳታውቂ አንድ ኢትዮጵያ ይሆነ? ማን ይነግረናል? እኛ ስድቡን ነው የሚነግሩን። እየቀለድክ መሆን አለበት። እባክህ የእውነትን ያላቅም እናቴን ምንድነው አሁን የያዘችውን ቦታ የሚያስለቅቋት ባሰብ በኩል የሆነ ውጊያ ሲጀምር እዚህ ዛላምበሳ ምናምን ጦሯል። ለምንድን ነው የያዘችው? ማን አለኝ በማን አለኝበት ነው። በቃ ማን ነካኛል? ማን ያዛኛል? ማን ከማን ያንሳል ነው። ጉራ ነው፣ ቲቪት ነው። እኔ ሲጀመር አንተን አላምነህም። ውጣተ እዚህ አትሳደብ። የማንም ሽንት ቤት መጸዳጃ ነው ይፈጣል። አላምነህም። ለምን 10 አይነት ወሬ ስለምታወራ ትክክለኛ ነገር ነው የምታወራው ብዬ አላምነህም። የኢትዮጵያ መጣልህ እኮ አይቻልም። በግላብ አልቀጣም። ቢሞት በግላብ አልቀጣም። መጀናጀኛ አይቀርም። በግላብ ላይ አልቀጣም። ግላብ ላይ ነው የተሰጠ። ይዊ ድሮን ያወቃት ያቺ እናቴ ተወልደ አረፈኩፋታን ይዊ ድሮን ይላል። እንዴት አፋ ላይ መስኮት አሰርታ እርግብ ማርባት እያለባት እግዚአብሔር ረበስ ማንቡልድ የባህር በሩ ራሱ ቢከፈት እንደሱ አፍ አይከፈትም።
እግዚአብሔርን በጣም እኮ ትለጠልጣለች። ተው በቃ ይቅርብ። እናቴ ትሙታና ፊቷን አፏን አላየሁም ማለት ነው። በቃ እግዚአብሔርን በጣም ታስቀኝ። እንዲህ በማህበር የሚዘምቱብህ እኮ እንዲህ እየተናገርክ አለ ግለሰብ ነው የምናገረው። ደግሞ ሁሉም ሰው የሚያውቀውን እኮ ነው። ለማንኛውም ምዕመናን የእውነቴን ነው የምናገረው። አሁን ሂዊን ቢያደርገኝ ማለት ነው ውጭ ሀገሩኛ አልሰደድም። አፌን ሀ ብዬ ቀጥታ ጫካ ነው መገባው። እንደ ዋሻ ያገለግላል። ምን እንደሚያክል እኮ አዲስ የዩቱብ ቻናል ከፍቻለሁኝ። በቂ በዚህ አጋጣሚ አያጅቦ ቲዲኤፍ ይላል። ሞኔታይዝ ሆኗል። አሁን ነው ምን ይላል? አያጅቦ ቲዲኤፍ ይላል። ይህንን የኤርትራን እና የኢትዮጵያን ጦርነት የምንዘግብበት ነው። አዳዲስ መረጃዎችን እያመጣን ኢሳያስ አፈወርቄንና አብይ አህመድን የምናወዳድርበት፣ ብርሃኑ ጁላና ፊሊጶስን የምናወዳድርበት። አንተ ከአብይ አህመድና ከክቡር ጠቅላይ ሚኒስትር አብይ አህመድና አሁን ከኢሳያስ አፈወርቄ ለማን አንታው? እንደ ግለሰብ ግን እንደዛ አይደለም ሀገር የሚታሰቡ። እንዴት ትጠይቀኛለህ ይህን ነገር? እንዴት ኢትዮጵያዊ ፓስፖርት እኮ ነው ያለኝ እኔ። አንድ እናቴ ትሙት፣ እኔ ለዚህ ነው የምወድህ እኮ እናቴ ትሙት። ሁለተኛ ደግሞ ፖለቲካ ማለት የግል ጥቅምን እያየ ነው አይደል እንዴ? መጀመሪያ አስቡ። ኢሳያስ አፈወርቄ ከስልጣን ላይ ከወረዱና ከተባረሩ በኋላ ለህግ ከቀረቡ ብሎ ደግሞ አንድ ጥይት ግንባራቸው ላይ ካረፈ አስበው፣ እሳቸውን የሚተካ እውቀት ያለው አገሪቱ ላይ እስካሁን የለም። ምንድነው የምናደርገው? ትግርኛ ተናጋሪ ማንን የሚተካ? ኢሳያስ አፈወርቂን የሚተካ መሪ እኮ የለም እኮ። ሁሉም እኮ ያረጁ የጃጁ ናቸው። ወጣቱ እኮ ተሰዶ አልቋል እኮ። ምንድነው እኛንን የምንተካው? ትግርኛ ተናጋሪ ኤርትራዊ ነው ብለን ፓስፖርት አዘጋጅተንለት ምናምን ገብቶ እዛ እንዲመራ እናደርገዋለን። ገባ አይደለ? እየሰማኝ ነው። ከዛ 1-4 ዓመት አገሪቱን በደንብ አድርጎ ማስተካከልና መምራት ሲጀምር የኢትዮጵያ ሰራዊት ቀጥታ ከአሰብ እንዲወጣ እናደርገዋለን። የኢትዮጵያ ሰራዊት ማለት አንተ የኢትዮጵያ ሰራዊት ጋር አይደለህ እንዴ? የፖለቲካ ጥቅሜን አይቼ ነው በቂ። መጀመሪያ ስማ፣ ሁለቱም እኮ ለትግራይ ጠላት ናቸው። ግን የኢሳያስ ጠላትነት ምክንያቱም እድል አለው፣ ቻንስ አለው። አሁን ወደ ኤርትራ ሂዶ ሳይሆን ወደ ሸዋ ወይ አዲስ አበባ ሂዶ መንግስት ለመሆን ሳይሆን አሁን አንቺ እዚህ ጋር ምንም ነገር እንዳሰጭኝ መጣች። እዚህ አበባ እየሰጠች አረ ምን አበባ ትሰጠኛለች እቺ ችጋራም? አይስክሬም እየሰጠች እንጂ ለራስሽ ላሹ። እኔ ፈራው። ለማንኛውም በቅዬ ስለነበረን ቆይታ በጣም አመሰግናለሁኝ። እኔ መዳሚ አሁን አስሁር አንጣልትለኝ ነው። በኋላ ካለ ተመልሼ እገባለሁ። አረ እኔ በኋላ ምን እሰራለሁ አባቴ፣ አንተ ስላለ ነው። ይመችሽ አባቴ። ድሮን እዚህ አትምጭብኝ አንቺ